የጭንቀት ጊዜ ሳይመጣ ደስ አሰኙኝ የሚሉት ዘመኑ ከመድረሱ በፊት አሁን በጉምዝና ወራ ፈጣሪውን አስበው ይሆን እነዚህ ጨረቃና ከዋክብት ሳይጨልሙ ደመናትን ከዝናብ በኋላ ሳይመለሱ ብርቶች የነበሩት ሲጎብጡ ሲያዩ ወደ አደባባይ የሚያወጣው በሮች ሲዘጉ ሲያዩ ለዚህ ነው ጥበበኛው ሰለሞን በመጽሐፍ ቅዱሳችን ላይ እንዲህ ያለው ለኑሮ ይጨነቁ ይሆን ለኑሮ ይጠበቡ ይሆን ስለ ነገስ ምን እበላለሁ ምን እጠጣለሁ ይሉ ይሆን አረ ለመሆኑ ስለ ኑሮ በመጠበብ ስለ ኑሮስ በመጨነቅ ስለ ኑሮስ በመወጠር ራስዎን ያልፈለጉት ቦታ አግኝተውት ይሆን በተጨማሪ መተኛት እየፈለጉ የኑሮ ጉዳይ አስጨንቆት እንቅልፋቸው ያድሩ ይሆን በዚህ ምድር በመኖሮት ይበሳጩ ይሆን እግዚአብሔርን ያማርሩ ይሆን እንግዲህ እግዚአብሔር እንዲህ ይሎታል አረፉ እኔም አምላክ እንደሆንኩ እወቁ በዚህ አጋጣሚ ኢየሱስ ክርስቶስን እንደ ግል አዳኙ አድርገው ተቀብለው ይሆን ካልተቀበሉት መጽሐፍ ቅዱሳችን ላይ ሮሜ ምዕራፍ 10 ቁጥር 9 እንዲህ ይላል ኢየሱስ ጌታ ነው ብለህ በአፍ ብትመሰክር እግዚአብሔር ከሙታን እንዳስነሳው በልብ ብታመን ትድናለህ እርሶ ኢየሱስ ጌታ ነው ብለው በአፍ ቢመሰክሩ እግዚአብሔር ከሙታን እንዳስነሳው በልቦ ቢያምኑ ይድናሉ ጌታ ይባርኮ